الرسول وإنما خالفت አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስነሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ማለት እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጠ። ልክ ይሄም ብሎ አለ ተጨንቆ። ምሽት ላይ አላህ ከሰማይ ጥሪ ያሰማ። አላህም በግጥም ነው የመለሰለት። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስላሕ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽራሕ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸ ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስላሕ የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር ጭንቀት ሲከብህ ሲወጥርህ ፈፈኪር አስተንትን ፊ አለም ነሽራሕ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት። ይችን ግጥም ሐፈዝኳት ይላል። ተፈረጀ አላሁ ዐንኒ ጭንቀቴን ገሸሽ አላህ አረገው። አላህ ጥያቄ ያቀርባል። ፈማ ظنكم برب العالمين በጌታችሁ ዘንድ ያላችሁ ጥርጣሬ ምንድነው? ስለ አላህ ያለን ጥርጣሬ ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ ይቆርጥ? ነብዩ መሐመድ አለይሂ ሰላቱ ወሰላም ከማ ፊ الصحيحين من حديث ابي هريره አቡ ሁረይራ ባስተላለፉት ዘገባ ላይ አላህ እንዲህ ብሏል ይላሉ። እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለዋል። ቁርጡቢ እችን ሲያብራሩ ይላሉ ኢማም ቁርጡቢ ظن الإجابة عند الدعاء ዱዓ ሲያረግ እሺ ይለኛል ብሎ ከጠረጠረ አላህ እሱ ጋር وظن القبول عند التوبة ማህርታ ሲጠይቅ ይቀበለኛል ካል እሱ ጋር አለ። وظن المغفرة عند الاستغفار استغفار ሲያረግ ይምረኛል ካል አላህ እሱ ቦታ አለ። በሌላ ዘገባ ላይ አቡ ሁረይራ ባስተላለፉት ኢማም አህመድ በዘገቡት ዘገባ ላይ አላህ ብሏላችኋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለውና إن ظن خيرا መልካም ከጠረጠረ فلا ለሷል وإن ظن شرا فلا መጥፎ ከጠረጠረ ለሷል። فما ظنكم برب العالمين ስለ አላህ ጥርጣሬያችን ግድ የለም። ይሄ ጭጋግ ይገፈፋል፣ ስደተኛ ይመለሳል፣ የወደቀ ይነሳል፣ የተዘጋ ይከፈታል ነው ወይስ እንደተዘጋ ይቀራል? فما ظنكم برب العالمين ابن مسعود እችን አንቀጽ ሲያብራሩ ምን ይላሉ? قسما بالله በአላህ እምላለሁ ይላሉ። ما ظن عبد بالله ظنا ነብዩ አለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው፣ ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል፣ በዳዕዋ ጉዞ ቤተሰብ አስቸግሯቸዋል። እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸው አለ። ወዱሃ በንጋት መላል ወለይሊ ኢዛ ሰጃ ለሊቱን በረጋ ጊዜ ማ ወዳዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተህም። የተወሰነ ቀናት ወህይ ያልወርድላቸው ሲል መሐመድ እኮ ጌታው ተወዋል። ወዱሃ ወለይሊ ኢዛ ሰጃ ሚለው አንቀጽ ግዴለህም ወለል አኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል። አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና። ወወضعنا عنك وزرك ከጀርባ የተጫነብህን ችግር አላነሳንልህ። ሲያጽናናቸው ነብዩን አለይሂ ሰላቱ ወሰላም ከችግር በኋላ መፍትሄ አለ ታገሳናቸው። ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነው ማላቸው ነብዩ ሰለላሁ ዐለይሂ ወሰለም። ለውህ ላይ ግድግዳው የሰው ስም አልተጻፈም። ቁርአን እዛ ጋር ተጽፏል፣ እዛ ውስጥ የሳቸው ስም አለ።
እነ ነቢዩላህ ኢሳ ስላንተ ቀድመው አልተነበዩ? እነ ኢብራሂም ዱዓ እጃቸውን አንስተው ወበዐት ፊህም ብለው አንተን አላመጣውም? ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት? ጽና አላቸዋል። وضم الإله اسم النبي مع اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد. حسان من على تقربه وضم الإله اسم النبي مع اسمه. الله أكو ينبي اسم كسمو قادر رضو مؤذن أذان سيادرقان أشهد وشق له أوت الله من اسمه ليجله كسمو سمت أدالات. وذو العرش محمود يا عرش بالبيت محمود يبالال سمو وهذا ወጣትነትን ተጠቀመበት። አሁን ዱንያውን ማውን ስራ ቤትን መስራት ካለብህ አሁን ንግዱንም አሁን አደራጅ፣ ቅራአቱንም አሁን ቅራ፣ ትምህርቱንም አሁን ተማር፣ ትዳሩንም አሁን ያዝ። አሁን ያንተ የሥራ ወቅት የኢንቨስትመንት ወቅት። 40 ስታልፍ ስኳር ይዘይራል፣ ደም ይጎበኛል፣ ድካም ይመጣል፣ በሽታ ይከተላል። ያኔ ጥገኛ ነህ፣ ያኔ ሰው እጅ ነው የምታየው። እዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህን ከለመኑት ዱዓ ውስጥ አላህ ሆይ የሪዝቄን ሰፊውን ፓርት በርጅና ያድርግልኛል። ያኔ ሰው እጅ መውደቅ የለብህም። ወጣትነት አሁን ወላጅ አስደስቱበት፣ አሁን ተደራጁ። ቤተሰብ የምታስደስቱበት ወቅት ቢኖር አሁን የወደፊት የህይወት መሰረት የምትጥሩት አሁን። ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ ሀገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለም ሱና ተደርጓል። ጁቢለት ዐላ ከደሪ ወአንተ ቱሪዱሃ ሰፍወን ሚን አልአላሚ ወልአክዳሪ ወሙከልፉ አልአያሚ ضد طباعها متطلب في الماء جزوة النار. ጁቢለት ዐላ ከደር ዱንያ ስትፈጠር በመደፍረስ ላይ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው።